እግዚአብሔርን በቀን ብፈልገው አጠገቤ እንዳጣሁት ከመሸ በድንገት ወደ ማታ ሳላስበው አገኘሁት። ኃይል አስታጣቂ በር ከፋች ለሚያንኳኩ አንተን የሚሹ ሁሉ ረኩ። ኃይል አስታጣቂ በር ከፋች ለሚያንኳኩ አንተን የሚሹ ሁሉ ረኩ። አቤቱ ከፈትክልኝ በሩን አምላኬ ስፈልግ አንተን አቤቱ የድንግል ልጅ ጌታዬ የጭንቄን ራሽ ጋሻዬ አቤቱ ከፈትክልኝ በሩን አምላኬ ስፈልግ አንተን አቤቱ የድንግል ልጅ ጌታዬ የጭንቄን ራሽ ጋሻዬ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። ጌታችን ኢየሱስ የተቀበረበት መቃብር ባዶ ነው። በተሰቀለ በሦስተኛው ቀን ከሙታን ተነሣ። ዛሬም ሕያው ነው። ያገኘውን ድልን ሊያወርሰን ይፈልጋል። ኢየሱስ እንዲህ ይላል፣ ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳ ሕያው ይሆናል። ጌታችን ኢየሱስ ከሙታን ከተነሳ 2000 ዓመታት ገደማ ሆኗል። ዛሬም ሕያው ሆኖ ከልብ ለሚያምኑበት ሁሉ አዲስ ሕይወትን ይሰጣል። በምድራችን ላይ የተደነቁ ታላላቅ ሰዎች ወደ አፈር ተመልሰዋል። ገዢዎች፣ ምሁራን፣ ሊቃውንት፣ ፈላስፎችና የሃይማኖት መሪዎች ሁሉ በመቃብር ተዘግቶባቸዋል። ኢየሱስ ግን ዛሬም ሕያው ነው። እርሱ በምድር ላይ ከኖሩ ሰዎች ሁሉ ፍጹም ልዩ ነው። ከኃጢአት ኃይል ተፈተን እንድንኖር የሚያስችለንንም ጸጋ ያጎናጽፈናል። የፍቅር ቃሉን እናድምጥ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። ኢየሱስን ለማመን ከፈለግን የሚከተለውን የእምነት ጸሎት አብረን እንጸልይ። ክርስቶስም ወደ ሕይወታችን ይመጣል። ጌታ ኢየሱስ ሆይ ታስፈልገኛለህ። ለኃጢአቴ ስትል በመስቀል ላይ በመሞትህ አመሰግንሃለሁ። የልቤን በር ከፍቼ አዳኜና ጌታዬ አድርጌ እቀበልሃለሁ። ሕይወቴን ተረከብ። ዕለት በዕለትም ፈቃድህን ለመፈጸም ኃይልህን ስጠኝ። አሜን። ሕይወቴን ተረከብ። ዕለት በዕለትም ፈቃድህን ለመፈጸም ኃይልህን ስጠኝ። አሜን። በመጨረሻም አስደናቂ የሆነውን የተስፋ ቃሉን ዘወትር በልባችን እንጠብቅ። አልለቅህም፣ ከቶም አልተውህም። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ።